ወደዚህ ውይይት እንኳን በደህና መጡ። የዛሬው የውይይታችን ትኩረት ዲጂታል ኢትዮጵያ 2025 በተሰኘው ታላቅ ሀገራዊ ስትራቴጂ ላይ ነው። ያው የስትራቴጂ ቴክኖሎጂን በመጠቀም ሁሉን አቀፍ ብልጽግናን ለማምጣት ያለመ ነው። ዛሬ የምንመራመረው ማዕከላዊ ጥያቄ ግን ይሄ ነው። ይህ ከፍተኛ የዲጂታል ትራንስፎርሜሽን እቅድ ኢትዮጵያን ወደ ብልጽግና የሚያደርስ ትክክለኛ እና ባለራዕይ መንገድ ነው ወይስ ሰላምና መረጋጋት የሚባሉትን ወሳኝ ቅድመ ሁኔታዎች ወደ ጎን በመተው የምናፈሰውን ኢንቨስትመንት ሁሉ ፋይዳ ቢስ የሚያደርግ እንዲያውም አደገኛ ሊሆን የሚችል የተሳሳተ ስሌት ነው? እኔ በበኩሌ ይህ ስትራቴጂ የኢትዮጵያን የወደፊት ዕጣ ፈንታ ለማረጋገጥ ወሳኝ እርምጃ ነው የሚል አቋም አለኝ። እኔ ደግሞ ከዚህ በተቃራኒው ነው የምቆመው። ይህ ስትራቴጂ ቤት ከመስራቱ በፊት ስለ ቀለም መቀባት እንደማውራት ነው። መሬት ላይ ያለውን የግጭትና ያለመረጋጋት እውነታ ከግምት ያላስገባ፣ በመሰረተ ልማት ላይ ብቻ ያተኮረና በዚህም ምክንያት ለውድቀት የተዳረገ ነው ብዬ ነው የምከራከረው።